ጤናማ መሆን ይፈልጋሉ? እንግዳውስ አመጋገቦን ያስተካክሉ። እንዲህ ጤናማ የሆኑ አትክልቶችን በመመገብ ጤናዎትን ያገኛሉ። አሰራሩን ከፈለጉ ደግሞ አዱ ዩቱብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታዲያ አሰራሩ እነግሮታለን። ሀሳብ፣ አስተያየት፣ ኮሜንት የእርስዎ ፍላጎት ነው። እንወዶታለን። ሰላም ጤና ይስጥልኝ የአዱ ዩቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ አማን። ዛሬ ደግሞ በትንጃል እንዴት ይሰራል? በትንጃል በብዙ መልክ ይሰራል። እንዴት ይሰራል ካላችሁኝ እስቲ አብረን እንከታተል። እንግዲህ አዱ ዩቱብ በየጊዜው አዳዲስ ነገር ይዛላችሁ እንደምትመጣ ደግሞ የተለመደ ስለሆነ እንግዲህ የዛሬው ደግሞ በትንጃል እንዴት ይሰራል የሚለው አብረን እናያለን ማለት ነው። በትንጃል በጣም ተወዳጅና ጤናማ የሚያደርግ መሆኑን የታወቀ ነው። ባለሙያዎች ተናግረውለታል። እኛም ራሳችን ደግሞ የምንጠቀመው ሰዎች እንመሰክራለን ማለት ነው። በትንጃል በተፈጥሮ የራሱ የሆነ ቅባት ያለው እንዲሁም ደግሞ ለፀጉራችን ብንጠቀመው ራሱ ምንም አይነት ለፀጉራችን ጉዳት የማያደርስ መሆኑን እጅግ በጣም የታወቀ ነው። ሚዲያው ላይም ብታዩት ገባ ብላችሁ ወይም ደግሞ ራሳችሁ ተሞክሮ ብታደርጉት ምንም አይነት ኬሚካል የሌለው ነገር የተፈጥሮ ነገር ስለሆነ በጣም አሪፍ ነው ብዬ ነው የምመክራችሁ። ለፀጉር እንዴት ይሆናል ለምትሉ ደግሞ በሌላ ጊዜ ለፀጉሬ እንዴት እንደምጠቀመው ይዤላችሁ ስለምመጣ ዛሬ ለየት ያለ የራሴ የሆነ የበትንጃል አጠባበስ ይዤላችሁ ነው የመጣሁት ማለት ነው። እንግዲህ በትንጃል አብዛኛውን ጊዜ ሚዲያው ላይ የምናየው በተለያዩ ቤቶች በግብዣም በምንም ስንሄድ ተጠብሶ በዘይት ጥልፍፍ ብሎ ነው የምናገኘው እና ዘይት ምን ያህል ለጤና ጎጂ እንደሆነ አብዛኞቻችን እናውቃለን። ዘይት ለጤናችን ምን ያህል ጎጂ እንደሆነ አብዛኞቻችን እናውቃለን ወይ? እንዴትስ ማድረግ አለብን? ይታጠባል። ደግሞ አብሬ የምጠብሰው ሁለት ድንች አለን። ዛሬ ተመጋቢዎቼ በጣም ትንሽ ስለሆኑ ብዙ ሰው ስላልሆነ ነው ትንሽ ነገር ይዤ የመጣሁት። ዛሬ እንዴት ነው እንዳትሉ፣ ያው እንግዲህ ሁሌም ድግስ ላይኖር ስለሚችል ገጠመኝ ስለሆነ አንዳንዴ መንገድ ይሄዳሉ የተወሰነው ሰው፣ አንዳንዴ ደግሞ ውጭ በልቶ የሚመጣ ሰው ይኖራል። አንዳንዴ ደግሞ በቃ ዛሬ አላሰኘኝም ሰውነቴ መቀነስ አለበት ብሎ ከቤተሰቡ መሀል የማይመገብ ሰው ይኖራል ማለት ነው። ስለዚህ ሌላ ጊዜ ግን እነዚህ የላጥናቸው ልጣጮች ምን እንደምናደርጋቸው አብረን እናያለን። ሁለት ፍሬውን ድንችና 4 ፍሬ በትንጃኔን አድርጌ አዘጋጅቻለሁ እዚህ ጋር። ጊዜም አካባቢው ንጹህ መሆንና የሚሰሩበት ዕቃ ንጹህ እና ደረቅ መሆኑን እንዳይረሱ የሚለው መርሃ ግብራችን ይቀጥላል ማለት ነው። ቅርጹን አያችሁት? ቅርጽነቱን አይደለም በእናንተ በቢላ ብትከትፉት ችግር የለው። ይሄን ለቅርጹ የሚያስጨንቅ ነገር የለም። ኦኬ